በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም ሳይፈጠር የነበረ ፍጥረታትን ሁሉ ካለመኖር ወደ መኖር አምጥቶ በቸርነቱና በቅዱስ ፈቃዱ የሚመግብ ምስጋናና ክብር ለባህሪው የሚገባው አምላካችን እግዚአብሔር ስሙ ለዘላለም የተባረከ ይሁን። እግዚአብሔር አምላክ ሰውን በመልኩና በአምሳሌው አክብሮ ቢፈጥረውም አዳም በእሳትና በገነት በተሰደደ ጊዜ ጨለማና የሞት ጥላ በሰው ልጅ ላይ ሰፍኖ ነበር። ነገር ግን አምላካችን በበደላችን አልተወንምና ከ5500 ዘመን በኋላ ከቅድስት ድንግል ማርያም ተወልዶ እንደሚያድነን የገባውን የትምህርት ቃል ኪዳን አሰበ። በዚህም ታላቅ የደህንነት ምስጢር ውስጥ እመቤታችን ቅድስት ድንግል ማርያም የማዕዘን ድንጋይ ሆነች። እርሷ የሰማይና የምድር ፈጣሪን በማኅፀኗ ለመሸከም ያበቃች የንጽሕናና የቅድስና ሁሉ ማጠቃለያ፣ የሰው ልጅ ሁሉ የእናትነት መጠጊያ ነች። የቅዱሳን መላእክት እህት፣ የነቢያት ትንቢት፣ የሐዋርያት ስብከትና የሰማዕታት አክሊል የሆነችው እመቤታችን በእግዚአብሔር ፊት ያገኘችው ባለሟልነትና ጸጋ ወደር የለውም። ስለዚህም የቤተ ክርስቲያን አባቶችና ሊቃውንት የእግዚአብሔርን ታላቅነትና የእመቤታችንን ድንቅ አማላጅነት በሚገልጽ ጥበብ በተሞላ ምስጋናዎች አምላካቸውን አስበዋል። ከእነዚህም መካከል አባ ኤፍሬም ሶርያዊ በመንፈስ ቅዱስ ተቀኝቶ ያዘጋጀው ውዳሴ ማርያም አንዱና ዋናው ነው። ውዳሴ ማርያም ከሰባቱ የሳምንቱ ጸሎቶች መካከል በየዕለቱ የሚጸለይ የጸሎትና የዶግማ መጽሐፍ ሲሆን በዛሬው ትንታኔያችን የሰኞ ዕለት ውዳሴ ማርያምን ጥልቅ ምስጢርና ትርጓሜ በሰፊው እንመለከታለን። የሰኞ ውዳሴ ማርያም በዋናነት ፈጣሪና ፍጡራን፣ የአዳምን መዳን እና የእመቤታችንን ምስጢረ ድንግልና አጉልቶ የሚያሳይ ጥልቅ ትምህርተ ሃይማኖት ነው። አባ ኤፍሬም በሰኞ ውዳሴው ሰውን የፈጠረው እግዚአብሔር ሰውን እንደገና ለማደስ ያደረገውን ታላቅ የምሕረት ሥራ እና ለዚህም ዝግጅት እመቤታችንን እንዴት እንደመረጣት ያብራራል። ትምህርቱ በስድስት ዋና ዋና ቁጥሮች የተከፈለ ሲሆን እያንዳንዱን ክፍል በዝርዝርና በትንታኔ እንመለከተዋለን። እግዚአብሔር ያዘነና የተከዘ ልብ ያለውን አዳምን ነፃ ያወጣው ዘንድ ወደደ። እግዚአብሔር ሰውን ሲፈጥረው በደስታና በክብር እንጂ በሐዘን እንዲኖር አልነበረም። አዳም ባለመታዘዝ ምክንያት የሞት ፍርድ ሲፈረድበት ልቡ አዘነ፣ ተከዘ፣ ከገነትም ተሰደደ። ፈጣሪ አምላክ ግን በፍቅርና በቸርነቱ የተሞላ ስለሆነ አዳም በያዘው ሐዘን ውስጥ ትቶ አልቀረም። እግዚአብሔር አዳምን ነፃ ለማውጣት በወደደ ጊዜ ያከናወነበት መንገድ ከቅድስት ድንግል ማርያም ሰው መሆን ነበር። አዳም በኃጢአት ምክንያት ያጣውን ልጅነትና ክብር ክርስቶስ ከድንግል ማርያም በመወለዱ መልሶ አገኘው። አባ ኤፍሬም አዳምን ነፃ ያወጣው ዘንድ ወደደ ሲል የሰው ልጅ መዳን በእግዚአብሔር በጎ ፈቃድና በእመቤታችን እሽታ እንደተፈጸመ ያመለክታል። ያለ ወንድ ዘር ከድንግል ተወለደ። የምስጢሩ ትንታኔ። ይህ ክፍል የመለኮትን ሰው መሆን ምስጢረ ሥጋዊን በግልጽ ያስረዳል። ኢየሱስ ክርስቶስ የተወለደው በካህናት ወይም በተፈጥሮ ሥርዓት ሳይሆን በመንፈስ ቅዱስ ግብረ ሰናይ ከድንግል ማርያም ሥጋዋን ሥጋ ነፍሷን ነፍስ አድርጎ በመነሳት ነው። እመቤታችን ከማኅፀኗ ጽንስ እስከ መወለዷ ድረስ ከወለደችም በኋላ ማኅተመ ድንግልናዋ አልተለወጠም። አባ ኤፍሬም ይህንን ድንቅ ነገር ሲያደንቅ
ያለ ወንድ ዘር ተወለደ፣ ድንግልናዋንም አልለወጠውም ይላል። አምላክ ፍጹም ሰው ሆነ። እርሷም ፍጹም አምላክን የወለደች እውነተኛ የእግዚአብሔር እናት ሆነች። አዳነን፣ ታደገን። የሚስጥሩ ትንታኔ በዮሐን ምክንያት ወደ ዓለም የገባው እርግማንና ሞት በእመቤታችን በቅድስት ድንግል ማርያም ታዞ መታዘዝ ተሻረ። ሔዋን የሰይጣንን ቃል ሰምታ ውድቀትን አመጣች። እመቤታችን ቅድስት ድንግል ማርያም ግን መልአኩ ቅዱስ ገብርኤልን እንደ ቃልህ ይሆንልኝ በማለት በትሕትና ተቀብላ የሕይወትን ውሃ ክርስቶስን አበራች። ክርስቶስ በመስቀል ላይ በከፈለው መሥዋዕትነት የሰውን ልጅ ዕዳ ደምስሷል። አባ ኤፍሬም በሰኞ ውዳሴው ላይ ይህንን የክርስቶስን የማዳን ሥራ እያነሳ እመቤታችን የዚህ ሁሉ በረከት ምክንያት በመሆኗ ታላቅ ምስጋና እንደሚገባት ያስረዳል። ከእርሷ በተወለደው ልጅ አዳነን እያለ ያመሰግናል። የውዳሴ ማርያም አንዳንዱ አንቀጽ መጨረሻ ቅድስት ሆይ ለምኝልን የሚል የጸሎት ጥያቄ ይደመድማል። ይህ የሚያሳየው እመቤታችን በፈጣሪ ፊት ያላትን ታላቅ የአማላጅነት ሥልጣን ነው። እመቤታችን ማርያም የክርስቶስ እናት በመሆኗ ብቻ ሳይሆን ፍጹም ንጽሕትና ቅድስት በመሆኗ በጸሎቷ ዓለምን ትጠብቃለች። አባ ኤፍሬም ምዕመንን ሁልጊዜ ወደ እርሷ ተማጽነው የትምህርትና የድኅነት ባለቤት ከሆኑ ከልጇ ዘንድ ይቅርታን እንዲያገኙ መንገድ ያሳያል። የሰኞ ውዳሴ ማርያም ትርጓሜን በሰፊው ስንመረምር የምናገኛቸው ዋና ዋና የመንፈስ ቅዱስ ሀብቶች የሚከተሉት ናቸው። አንደኛ፣ የእግዚአብሔር ፍቅርና ቸርነት። አምላክ ሰውን ወዶ ለመታደግ ያደረገውን የታላቅ ፍቅር መንገድ ያሳያል። ሁለተኛ፣ የእመቤታችን እውነተኛ አማላጅነትና እናትነት። ድንግል ማርያም የአምላክ እናት፣ የፍጥረታት ሁሉ እናትና አማላጅ መሆኗን ያረጋግጣል። ሦስተኛ፣ የመዳናችን ምስጢር። በዮሐን የመጣው እርግማን በድንግል ማርያም መሻሩንና የሰው ልጅ ከዲያብሎስ ባርነት ነፃ መውጣቱን ያስረዳል። አራተኛ፣ የተዋህዶ ሃይማኖት መሠረት። መለኮትና ትስብዓት ሥጋ ያለመደባለቅ፣ ያለመለወጥና ያለመለያየት መዋሃዳቸውን ያስተምራል። የእመቤታችን የቅድስት ድንግል ማርያም አማላጅነትና በረከት፣ የልጇ ኢየሱስ ክርስቶስ ቸርነትና ሰላም፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን፣ አሜን። ለዛሬ ያዘጋጀንላችሁ የሰኞ ውዳሴ ማርያም ሰፊ ትንታኔና ትርጓሜ ይህን ይመስል ነበር። ትምህርቱ መንፈሳዊ በረከትንና እውቀትን እንደሰጣችሁ ተስፋ እናደርጋለን። ቪዲዮውን ከወደዳችሁት ላይክ በማድረጋችሁን አትርሱ። እንዲሁም በሌሎች እንዲደርስ ሼር አድርጉት። ስለ ሰኞ ውዳሴ ማርያም ያላችሁን አስተያየት ወይም ጥያቄ ደግሞ በኮሜንት ላይ አስቀምጡልኝ። እንደዚህ ያሉ መንፈሳዊ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ለዛሬው በዚህ አበቃን። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። የእመቤታችን በረከት ከሁላችን ጋር ይሁን፣ አሜን።